ያው አነበብኩ ያው መጨረሻ ላይ ደግሞ አንተ መፈለግ ጀመርኩ ያው ካንተ ጋራም ያለው ነገሮች ያው መጣቆ ነው በቃ ይሄ ነው ሌላ ምንም እንትነት የለው። እናት ምን ይነግሩ ነበር? የሌላ ሰው ታሪክ አስመስለው እናቴ የምትነግረኝ የሌላ ሰው ታሪክ አድርጋ ያው ክፍለ ሀገር ላይ ኦሮሞ ሀገር እንደነበረች እና በጣም ቆንጆ የሆነች ሴት አንድ ትራፊክ አይኑን ጥሎባት ምናምን ነገር የሚለውን ነገሮች ምናምን ነገር ታወራኝ ነበር። እንደዛ አይነት ነገሮች ማለት ነው። እና ያ ትውስታ ትንሽ ውስጥ የቀረ ነገር ነበረ። እና ያ ነገር ስላለ ይሄ ነገር ከኔ ታሪክ ጋርም የሚገጣጠም ነው። ያው እንደዛ አይነት ታሪክ ያለው ሰው ሊኖር አይችልም በሚል ከዛ በኋላ እኔ ራሴን ከሱ ጋር ማመሳሰልም ጀመርኩኝ። ያው ማንኛቸውም ነገር እርግጠኛ ነገር ላይ ያው ደረስኩ ማለት ነው። ፈጽሞ አባዱላ አባቴ ይሆናል ብላ አስበህ ግን አታውቅም? ከዛ በፊት አስቤ አላውቅም። ሰዎች ፍንጭም የሰጡ ነገር ወይም እንዲህ ትንሽ ጠብ ያለ ነገርም አልነበረም? የለም። አንድ ጓደኛ ነበረኝ ከዚህ በፊት እንደዚሁ እንደ መቀላለድ ነገር አባዱላን ትመስላለህ እንደዚህ ምናምን ነገር ማለት ነገር ነበረ አንድ ወቅት ላይ ማለት ነው። እና ያው እኔ ቦታም እንትን አላልኩትም ነገሩ እንጂ ከዛ ውጪ ማንም ሰው ብሎኝ አያውቅም። ከዛ ግን ራስን ማመሳሰል ሲጀምር ልክ እንደ በጣም ነው መስለው አልክ? የቅርብ ሰዎች ወዳጆች ከሰሙ በኋላ በጣም ማመሳሰል የጀመሩ ይመስለኛል። ትክክል። ምን ይሉሃል? ማለት እስከ አሁን ድረስ ራስን አይተህ እንዴት አባተን ማግኘት አቃተ የሚለው ነገሮች ከብዙ ሰዎች ፊሊንግ ሰማለሁ። እና ብዙ ጓደኞቼ ከአንዳንድ እንገምትም በማለት ራሱ ገና እንደዚህ አባቴን አገኘው ምናምን በሚለው አይነት ነገር በቀጥታ እሱን ሁሉ ያሉኝ ጓደኞች አሉኝ። እና አብዛኞቹ ያው ይሄን ነው የሚሰጡኝ እንትን የነበረው። በሬዱ ብለው አባዱላ በመጽሐፋቸው የጠቀሷት ወላጅ እናት በህይወት አሉ? አለችው። በምን ሁኔታ ላይ ይገኛሉ? ትንሽ ያው የጤናዋ ጉዳይ ጥሩ አይደለምና ለዛም ነው ያው አባቴ እንዳገኘው ነግሬያታለሁ። እህቴ ጋር ነው ያለችው። ለአንተ በጣም ደስ ብሎኛል ነው ያለችው። አባዱላ መሆናቸውን ነገርክ? አዎ። እና ምን አሉ? ምን አየሁ? በጣም ደስ ብሎኛል ለአንተ ነው ያለ አባቴን ማግኘት። ያው አባቴ ማግኘቴ ስነግራት ያንን ነው የመለሰችልኝ። እና የጤናዋ ጉዳይ ጥሩ ስላልሆነ ያው ህመም ላይ ስላለች ለዛም ነው። አሁንም በትዳር ላይ ነው ያሉት? አይ አይደለች። ባለቤታቸውስ? ሞተዋል። እሱ ልጆች ወልደዋል? አዎ። ምን ያህል ልጆች አፍርተዋል? 3 ሴቶችና አንድ ወንድ ልጅ። የዛን ቀን የኔናንተ ነገር መቼስ ብዙ ነው። በስልክ ብዙ ነገር አውርተናል። ከዛም ቢሮ በአካል ተገናኝተን በደንብ አውርተናል። ወደ አባዱላ ጉዳዩን ከማድረሴ በፊት ተወተውተኝ ነበር። መቼ ነው ቀጠሮ? መቼ ነው የምትወስደኝ? መቼ ነው የምንሄደው የሚለውን ነገር ታነሳ ነበር። መጨረሻ እኔ አሁን ጊዜው ነው ብዬ ባሰብኩበት ሰዓት ተቀጣጥረን ወደ አባዱላ ቢሮ ዲቦራ ፋውንዴሽን ልንሄድ ስንል ያ ሁሉ ጉጉት ያ ሁሉ ጭቅጨቅ አልፎ ከመኪና ወረድክ፣ እኔም ከመኪና ወረድኩ። ወክ እያደረግን እና አሁን የእውነት ልንገባ ነው አይነት ስሜት ነው ያደረብን። እንዲያውም ለምን ወይ የፍርሃት የስጋት ነገር ሁሉ አይቼብሃለሁ። በፊት እንደዛ ወቱተ አሁን ልናገኘው ምን አለ? ስሟን ስትነግረው የእናቴን እውነተኛ ስሟን ስትነግረው ምን አለ ነው ወይስ ዝም ብለን ነው የምንገባው? አይነት ብዙ ጥያቄዎች እንትን አልከኝ። የኔ ወንድም ተያይዘና እንግባና እንግዲህ የሚሆነው ነገር ይሆናል ብዬ ነው ይዤ የገባሁት። ምንድን ነበር ስጋት ፍርሃት? ስጋትና ፍርሃት ሳይሆን ያው የረጅም ዓመት ጥያቄ ነው። የኔ ታሪክ ትንሽም ቢሆን ፍንጭ የሌለው ነገር ነው። የረጅም ዓመት የሆነው ነገር ነው እና እውነትም ይሆናል ብለህ ለማሰብ እና በጣም ኢሞሽናል አድርጎኝ ነበረ። ለምን የተዘጋ ነገር ነው እንደ አዲስ ያው የፈጣሪ ስራ ስለሆነ ይሄን ያደረገው ያ ነገሮች ትንሽ ረብሾኝ ነበረ እንጂ ሌላ ምንም ነገር የለም። እሺ ልክ በሩ ተከፈተ ገባን።